ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደ ሀላፍ ዩቲዩብ ቻናል ወደ ሀላፍ ሞባይል ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የሳምሰንግ M13 ቻርጅ አሰራ ያላችሁ እምቢ ያላችሁ ጠቅላላ መንገዱን ነው የማሳያችሁ በስከማቲክ ማለት ነው። ሃርድዌር ስፔሲፊኬሽን ላይ ነው። አሁን ከ5 ቮልት ወይም ከቪባስ እንጀምርና ከቪፒ ቢቲፒ ኮኔክተር የሚወጣው 5 ቮልት እዚህ ጋር ቼክ ታደርጋላችሁ። ከዛ እዚህ ጋር ቼክ ካደረጋችሁ በኋላ ቀይ መስመር ተከትላችሁ ከኔ ጋር ነውና እዚህ ጋር እዚህኛው እንትን ላይ ይገባል ካፓስተር። ከዚህኛው ካፓስተር ቀጥታ እዚህኛው ዳይሬክቶ በዚህኛው እንትን ይሄኛው ካፓስተር አድርጎ ኦቪፒ አይሱ ገብቶ በዚህኛው ቀጥታ ወደ ቻርጅ አይሱ ይገባል ማለት ነው። አሁን እዚህ ጋር ገባ። ይሄ ዲሲ ኮንቨርተር ላይ ወደ 3.2 እስከ 4.2 ወደዚህ ቀይረዋል ማለት ነው። ይሄኛው ቪፒኤች ላይናችን ቪ ሲስተም ወይም ደግሞ ቪኤስዋይኤስ ይባላል። እንደምጠቀሙት የቺፕሴት ስለሆነ የሚለያዩት የኛው ኳልኮም ስለምጠቀም ቪፒኤች ፓወር ይባላል። በኤምዲያቴክ የምጠቀሙ ደግሞ ቪኤስዋይኤስ ነው የምጠቀሙትና ከዛ ባትሪ ደግሞ እዚህ ጋር ጄነሬት ይደረጋል ወደ ባትሪ የሚሄደው ማለት ነው። እነዚህ የምታያቸው ደግሞ ሚክ ዲኤን እና ፒፒ ይሄ ዳታ ፖዚቲቭ እና ዳታ ኔጌቲቭ ቻርጅዋል ቀጥታ ከዚህ ነው የሚመጡት። ከቅድም እንዳየነው ከዚህ ከቢቲቪ ነው የሚመጡት ከቻርጀራችን ቀጥታ ማለት ነው። እዚህኛው መስመር አድርገው እነዚህ ሾርት ቼክ ማድረግ አለባችሁ ያው ቻርጅ እንዲካላችሁ ማለት ነው። እነዚህም ራሱ ቻርጅ አሰራ ስለሚችሉ ማለት ነው። እዚህ ጋር ገብተው ይሄኛው ዲሲ ላይ እዚህ ጋር ኮንቨርት ተደርጎ ነው የሚሄደው እንጂ ያን ያክል እዚህ ጋር እንትን የሚያግረው ነገር የለም። ቀጥታ ኮንቨርት ተደርጎ ምንም ኮንቨርት የሚደረግ ነገር የለም። ያው መተላለፊያ ድልድይ በሉ ቀጥታ ስፒው ላይ ነው የሚያደርጉት። ያው ስፒው ጋር እዚህ ጋር ገባው ማለት ነው። ሌላ ባትሪ አይዲ 1 ባትሪ አይዲ 2 ቪዲዲ 1.8 ምናምን የሚሉት እዚህ ጋር በጣም ትልቅ ጥቅም ያላቸው አሁን ቪዲዲ 1.8 ቮልት ከሌለ ቻርጅ ላልሰራ ይችላል ማለት ነው። አልሰራልን ይችላል። ምክንያቱም የቪዲዲ 1.8 ቮልት ከፓወር አይሲ የሚመጣው ማለት ነው ምን ያደረጋል መሰላችሁ? ባትሪ አይዲ 1 እና ባትሪ አይዲ 2 አክቲቭ ያደርጋል። ባትሪያችን እንዳለና እንደሌለ ለስፒው ይነግሩታል ማለት ነው። ይሄ ሴንሰር ናቸው እነሱ ከሌሉ ኦፕን ከሆነ ቻርጅ ላልሰራልን ይችላል። ከዛ ሌላ የምናየው እዚህ ጋር ሲሲ1 እና ሲሲ2 የሚባሉ እነዚህ ደግሞ ለፋስት ቻርጅ በጣም ትልቅ ጥቅም ያላቸው እነሱ ማየት አለባችሁ። ይሄኛው የሳምሰንግ M13 ቻርጂንግ ዳታ ነው። ያው ፓውዝ ያረጋችሁ ቪዲዮ ከፈጠናችሁ ፓውዝ ያረጋችሁ መስራት ቼክ ማድረግ ትችላላችሁ። ቪዲዮን ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ማድርጉ። ከዚህ ላይ ሌላ ቪዲዮ ተሰርቶ ለኔም ብርታት ስለመሆንብኝ ያው ቫይራል እንዲወጣም ሰብስክራይብ አድርጉ። ለሰብ አመሰግናለሁ። መልካም